እስቲ ዛሬ በጣም ውብ የሆነ ቦታ ነው የማሳያችሁ ማለት ነው። በጣም የሚገርም ነው። ያው ቦታ ሳይሆን ባህር ነው እና ወደ ፓናማ ካናል ከደቡብ ኮሪያ ቡሳን ተነስተን ወደ ፓናማ እየሄድን ነው። ያው ዴስቲኔሽናችን ዩኤስኤ አሜሪካ ሳቫና ይሆናል ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ እንግዲህ እንደዚህ አይነት ቦታ ቀጥ ባለ በቃ ካልብ በሆነ ሰዓትና ጊዜ በቃ ስታዩት የሚማርካ በጣም ደስ የሚል ነገር አለው ማለት ነው። እና ወደ ፓናማ እየሄድን ነው። ያው ፓናማ ካናልን ያው ታውቃላችሁ አብዛኞቻችን የተማርን ስለሆነ ያው ጂኦግራፊ ላይ ተምረነዋል ብዬ ነው። ጂኦግራፊ ላይ 5ኛ 6ኛ ክፍል ምናምን በአማርኛ ተምረነዋል እና ስለ ካናል በደንብ ተምረናል። የስዊዝ ካናል፣ የፓናማ ካናል ምናምን እየተባለ ማለት ነው። እና ወደ በቀጣይ ቪዲዮ ደግሞ እስቲ ፓናማ ካናል ምን እንደሚመስል አሳያችኋለሁ ማለት ነው። እስከዛ ድረስ ግን ፎሎ፣ ሼር፣ ላይክ እና ኮፒ ሊንክ ማድረጋችሁን አትርሱ ማለት ነው። ይመቻችሁ። እንግዲህ ይህንን ይመስላል ፓናማ ካናል የምንሄድበት ባህር ይህንን ይመስላል። በጣም ስሙዝ የሆነ ነው። በጣም ደስ የሚል ነው። ያው ወጀብ ነገር ምናምን የለውም እና በጣም ደስ ይላል። እና ከወደዳችሁት ያው ፔጁን ፎሎ፣ ላይክ፣ ሸር፣ ኮፒ ሊንክ አድርጓ። ይመቻችሁ።